ሹፍ ዛሬ አንድሮይድ 2025 ላይ ቲቶር እንሰራለን። መጀመሪያ አንድሮይድ ከጫናችሁ በኋላ አፓቼ አንድሮይድ ስቱዲዮ የሚለው ላይ እዚህ ትገቡታላችሁ። ዛን አንድሮይድ ስቱዲዮ የሚለውን ክሊክ ታደርጉታላችሁ። ኦፕን ሲያደርግ ሶፍትዌሩ ሂውጅ ስለሆነ ምንድነው የሚሆነው? ትንሽ ሊቆይ ይችላል እና ትጠብቁታላችሁ ዲስፕሌይ እስከሚሆን ድረስ ማለት ነው። አየህ የተከፈተ ነው። እንደዚህ አይነት 2025 ይሄንን አፍራንስ ወይም ፊቸሩን ይዞታል። በዚህ ፊቸር የሚመጣውን ወይም እንዲህ አይነት ስትጠቀሙ እንዲህ አይነት ከጫናችሁ በኋላ እንዲህ አይነት ኢንቫይሮንመንት ያመጣል። እኛ የምንፈልገው አዲስ እዚች ጋር እዩት። እኛ የምንፈልገው አዲስ ፕሮጀክት ነው። ከዚህ በፊት የሰራቸው ነገሮች እዚህ ጋር ዲስፕሌይ አድርገዋል። ሴቭ አድርጋችሁ ከሆነ ይሄንን የፋይላችሁ ስም እዚህ ጋር ትሰጣላችሁ። አዲስ ስለምንከፍት አሁን እኛ ኒው ፕሮጀክት ብለን እዚህ ጋር ክሊክ እናደርጋለን። ዘን ክሊክ ስናደርገው ሎድ ያደርጋል። እነኚህ ፊቸሮችን ያመጣል። ከነዚህ ውስጥ ሞስት እኛ የምንጠቀመው ምንድነው? ኖ አክቲቪቲ ይላል፣ ኢምፒቲ አክቲቪቲ ይላል፣ ጄኔቲክ አክቲቪቲ ይላል። እነኚህ ኢምፒቲ ቢው አክቲቪቲ ዘን እዚህ ጋር ቦቶም አክቲቪቲ የሚላለ እዚህ ጋር ፊቸሮች አሉ እና ከነዚህ ውስጥ የምንጠቀመው ቤዚክ ቢው አክቲቪቲ ወይም የፈለጋችሁትን ወይም ኢምፒቲ አክቲቪቲ አዲስ ኢምፒቲ ስለምንፈልግ ኢምፒቲ አክቲቪቲ ብላችሁ ክሊክ አድርጉ። ከዛ ኔክስት ነው የምትሉት። እዚህ ጋር ከደረሳችሁ በኋላ ላንጉጆች አሉ። ላንጉጆችን ኮትሌት ከሆነ ኮትሌት ይመርጡታላችሁ። እኛ በጃቫ ስለምንሰራ ጃቫ እንመርጣለን። እዚህ ጋር የራሳችሁ ፋይል ስም ትሰጡታላችሁ። ፕሬስት ፋይል ኔምን ሄሎ ብዬ ፋይል ኔምን ሰጠሁት። የፈለጋችሁትን ፋይል ኔም መስጠት ትችላላችሁ። ሄሎ ብዬ ከዛ ፋይል ኔም ሰጣችሁ። እዚች ጋር ስትደርሱ ከፈለጋችሁ የእናንተ ቨርቹዋል ወይም ካልሆነ እንትኑ ሳፖርት የሚያደርግባቸው ነገሮች ትጠቀሙታላችሁ። ዘ ሊስት ዋን ነው የምትመርጡት። ዝቅተኛ ቨርቹዋል ሳፖርት ሊያደርግ የሚችል የተለያዩ ሞባይሎችን ሳፖርት ሊያደርግ የሚችል ቨርቹዋል ከጫናችሁ የሚያደርገውን ዝቅተኛ ወይም ሚኒማሙን ወይም ሚዲየሙን ትመርጡታላችሁ። ከዛ ፊኒሽ ትሉታላችሁ ማለት ነው። ሎድ ይሆናል ማለት ነው። አሁን ሎድ የሆነ ነው ወይም እየተከፈተልን ነው ማለት ነው። ሲከፍተው ይህንን አይነት ኢንቫይሮንመንት ይዞ ይመጣልናል። እየከፈተ ነው። ከፍቶ አላለቀም። እንጠብቃለን። ግሪዳንቱን እዚህ ጋር ኮምፕሊት ያደረገ ነው። እዚህ ጋር ላንጉጁ ሴቲንጉ ኮንፊገር ያደረገ ነው። እንጠብቀዋለን። እንደምታዩት ኮንፊገር ያደረገ ነው። ከኮኔክሽን ቀጥታ ያገኘ ስለሆነ ኮንፊገር ያደረገ ስለሆነ እንጠብቀዋለን። የኤግዛምፕል ፋርቱን ከፍቶልናል። እዚች ጋር ደግሞ የምን ፋርቱን ከፍቶልናል ማለት ነው? የጃቫ ፋርቱን ከፍቶልናል ማለት ነው። ከዛ ይሄንን እንደዚህ አድርጉትና ይሄ ሁለት ፋርት ነው። ይሄኛው የጃቫ ፓርት ነው። ይሄኛው ኤግዛምፕል ፓርት ነው። ፓራላሊ ስፕሊት ያደረገን ማየት እንችላለን ማለት ነው። እኛም ኮዳችን የምናዘጋጀው መጀመሪያ ዲዛይን ፓርት ይሄንን ከጨረሰን በኋላ እዚህ ጋር ኮድ ዲስፕሌይ ያደርጋል። ሎድ የሆነ ስለሆነ ነው። ከዛ እዚች ጋር ምን እናደርጋለን ማለት ነው? ኮዶችን እዚህ ጋር ዲዛይን አድርገን የጨረስነው ኮድን እዚች ጋር እናዘጋጃለን ማለት ነው። አላለቀም። ሎድ አድርጎ ወይም የተለያዩ እንትኖችን ኢምፖርት ያደረገ ስለሆነ እንጠብቀዋለን። ዩሲ ሎድ ያደርጋል። ያንዳንዱ ነገር ስንከፍተው ሎድ ነው የሚያደርገው ከኮኔክሽን በኋላ ራን ስናደርገው የተለያዩ ላይብራሪዎችን በራሳቸው ባይ ዲፎልት
ስለሚጭን ብዙ እንትን አያስፈልግም ማለት ነው።